ሰላም ነው። ዛሬ ይህን የመሰለ ፓስታ በአትክልት አብረን እንስራ። የሚያስፈልገን ያው ቤታችን ባለ አትክልት መጠቀም እንችላለን። እኔ የተጠቀምኩት ቀይ ሽንኩርት፣ ነጭ ሽንኩርት፣ ጥቅል ጎመን፣ ቆስጣ፣ ካሮት፣ ባሮ ሽንኩርትና ቃሪያ ነው። ሁሉንም በቀጫጭን መክተፍ አትርሱ። ከዛ የጋለ መጥበሻ ላይ ባሮ ሽንኩርት፣ ቀይ ሽንኩርትና ዘይት ጨምሬ የተወሰነ አበስላለሁ። እሱ ትንሽ እንደተጠበሰልኝ የተወሰነ ቃሪያና ነጭ ሽንኩርት ጨምራለሁ። ቃሪያውን በኋላ መጨመር ትችላላችሁ። እኔ እንዲያቃጥል ስለምፈልግ ነው መጀመሪያ ጨምረው። ከዛ ካሮቲን ጨምሬ ትንሽ እንዳበሰልኩኝ ቁንዶ በርበሬ፣ እርድና ቀረፋ ለሽታና ለጣዕም ያህል ሳይበዛ ነው የምጨምረው። እዚህ ጋር ፓስታው ይፈልቷል። ጦስኝና ጨውን የጨመርኩት ፓስታውን ስቀቅል ቆንጆ ጣዕም ይሰጠዋል። የምር ሞክሩት። ከዛ እዚህ ጋር ጥቅል ጎመንን ጨምርና ትንሽ አብስዬ ቅድም ካስቀረውት ቃሪያና ነጭ ሽንኩርት ላይ ተወሰነ ጨምራለሁ። ትንሽ እንደጠበስ ነው። ቆስጣ ብዙ ጊዜ ስለማይፈጭ መጨረሻ ላይ ነው ያስገባሁት። ቆስጣችንን ጨምረን ትንሽ እናበስላለን። ከዛ ጨውና ቃሪያ ጨምረን ማብሰል ነው። ከዛ ቅድም የቀለውን ፓስታ እላዩ ላይ ጨምረን ቀስ እያደረግን ከአትክልቱ ጋር እናዋህደዋለን። በመጨረሻም ይሄንን መስሎልናል። ቤታችሁ ያፈራውን አትክልት መጠቀም ነው። ቤታችሁ ያለውን ቅመም መጨመር ትችላላችሁ። ዋናው የጾም ፓስታ መሆኑ ነው። ለጾም አማራጭ ይሆናል። ከዛ እንደዚህ አሳምረን እናቀርባታለን ማለት ነው። አያምርም? በጣም ነው የሚያምረው የምር። እስኪ አሁን ደግሞ የሰራናትን ፓስታ እንቀምሳታለን። እንዳልኳችሁ ቤታችሁ ባለው አትክልትና ባላችሁ ቅመም መስራት ይቻላል። እንዴት ነው የሚጣፍጠው! እስኪ እንድገም። በጣም ይጣፍጣል። እውነት በጣም ነው የሚጣፍጠው። ሁላችሁም እስኪ ሰርታችሁ ሞክሩ። ወይም ሰርታችሁ ሞክራችሁ ደግሞ ኮሜንት ላይ ሞክረነዋል ብላችሁ ጻፉልኝ።